እኔን የሚገርመኝ ግን እኛ ሀገር ልክ አንድ ሰው ተነስቶ የኮስሜቲክስ ሾፕ ሲከፍት ወይም ደግሞ ስኪን ኬር ቢዝነስ ሲጀምር ራሱን ልክ ከቆዳ ስፔሻሊስት ሐኪም ጋር ወይም ከደርማቶሎጂስት ጋር እኩል አድርጎ መቁጠር፣ አንዳንዴም የቆዳ ስፔሻሊስቶች ምንም አያውቁም ብሎ እነሱን ማጣጣልን መናቅ ውስጥ የሚገባበት ምክንያት ነው። ትላንት እንዳጋጣሚ ቲክቶክ ላይ ስኮር ሳደርግ አንዲት ሴት የኮስሜቲክስ ሾፕ ውስጥ ነው ያለችው። አይ ቲንክ የሆነ ፕሪስክሪፕሽን ዲስፕሌይ ያደርጋ ስክሪኑ ላይ ፕሪስክሪፕሽኑን የጻፈውን ሐኪም እንዴት 3% ሬቲኖል ኦር ሰምቲንግ ብሎ ይጽፋል? እንዴትስ በምን ጊዜ ወይም በምን ሰዓት መድኃኒቱ እንደሚወሰድ ስፔሲፋይ አያደርግም? ሌላም ተጨማሪ ብዙ አኔሴሰሪ የሆኑ ዲቴሎችን እያነሳች ክሪቲሳይዝ ስታደርግ አይቻለሁኝ። እና እኔ የቆዳ ስፔሻሊስት ሐኪም ባልሆንም ግን የምታነሳቸው ፖይንቶች ኢሬሌቫንት ነበሩ በአጠቃላይ። የቆዳ ሐኪሞች ካላችሁ ቪዲዮ ስሩበት። እየተናገረች የነበረው በሙሉ ስህተት ነው። እሷ 3% ላለች ስክሪኑ ላይ ያለው ወረቀት ራሱ እኛ አይናችን መቼም ያህል 0.3% ነው የሚለው። ከዛ ደግሞ ፒኤም ተብሎ ተጽፏል እና አይ ቲንክ እሷ የለመደችው ፕሪስክሪፕሽን ቢአይዲ ቲአይዲ ኦር ፐር ዴይ ምናምን የሚል ነው እና ኤኤም ፒኤም የሚለው ኢትስ ናት ላይክ በየምን ያህል ጊዜው መድኃኒቱን መወሰድ እንዳለበት ስፔሲፋይ አያደርግም ብላ ነው ያሰበችው። ባካችሁ የቆዳ ስፔሻሊስት ሐኪም ሲባል ያ ሰው በሜዲሲን ውስጥ በሕክምና ውስጥ ወደ 7 ዓመት ተምሮ ከዛ የቆዳ ስፔሻሊቲ ላይ ወደ 3 ዓመት ተምሮ ነው የቆዳ ስፔሻሊስት ሐኪም የሚሆነው እና አብዛኛውን ጊዜ ቆዳችን ላይ የሚከሰቱ ችግሮች ደግሞ ከውስጥ ደዌ እና ከተለያዩ ሌሎች ተያያዥ የሆኑ የጤና ጉዳዮች ጋር የሚመጡ ናቸው እና ስፔሲፊካሊ ስለ ስኪን ስለተማርን የተወሰነ የ2 ወር የ3 ወር ኮርስ ስለወሰድን ወይም ደግሞ ስኪን ኬር ቢዝነስ ላይ ስለምንሰራ ወይም ደግሞ ኮስሜቲክስ ሾፕ ስላለን ብቻ እየተነሳን ቲክቶክ ላይ ቫይራል ስለወጣልን ቪዲዮአችን ሰዎችን ሚስሊድ አናድርግ። በዛ ላይ ደግሞ የተጻፈን ነገር ለይተን ለማንበብ እንሞክር። ማናቅ ከሆነ ሪፈር ማድረግ፣ ሌሎች ሪሶርሶችን መጠቀም፣ ካልሆነ ደግሞ የሚያውቅ ሰው መጠየቅ።